ሰበር አስደሳች መረጃ ለማመን የሚከብድ ታላቅ መረጃ ፖሊስ እጄ ገብቷል ሲል መግለጫ ሰጠ። በሞዴል ቀነኒ ሞት ዙሪያ ተጠርጥሮ ወደ እስር የገባው አርቲስት አንዱዓለም ጎሳኤ ታላቅ መረጃ ከአርቲስቶች ወደ ፖሊስ እንደወጣበት እየተነገረ ይገኛል። ፖሊስ በምስልና በፎቶ የተደገፉ ማስረጃዎች በእጄ ላይ ገብተዋል እያለ ሲሆን የቀነኒ አዱኛን ገዳይ ለመያዝ ተቃርበናልም ሲል ታላቅ መግለጫ ለህብረተሰቡ አውጥቷል። ማምሻውን በአርቲስቱ አንዱዓለም ጎሳኤ ላይ ማስረጃ ያቀረቡት የቅርብ ጓደኞቹ ታዋቂ አርቲስቶች በኦሮሞ ሙዚቃ ኢንዱስትሪ ላይ ታላቅ አሻራ ያተረፉ አርቲስቶች እንደሆኑ ነው እየተነገረ የሚገኘው። አርቲስቶቹ ማስረጃውን የሰጡት እነማን ናቸው የሚለው መረጃ እስካሁን በፖሊስ ይፋ ያልተደረገ ሚስጥራዊ ነው ሲሉ ተናግሯል። ፖሊስ አክሎም ይህን መረጃ የሰጡን አካላት ስማቸው እንዲነሳ የማይፈልጉ በጎ አካላት ናቸው ሲል ምላሹን መስጠቱ ታውቋል። ይህ መረጃ ማምሻውን ከተሰማ በኋላ ሚዲያውን አጥለቅልቆታል። ጉዳዩ ምንድነው እየተባለ ይገኛል። ከዚህ ቀደም የአንዱዓለም ጎሳ ጠበቃ ብዙ ክርክሮችን በመፍጠር ፍርድ ቤት ላይ ጫና በመፍጠር አንዱዓለም ጎሳ ነፃ እንዲወጣ የሚችለውን ነገር ሲያደርግ እንደቆየ የሚታወቅ ነው። ባለፈው ሳምንት ለታላቁ ፋሲካ በዓል አንዱዓለም ጎሳ ከቄሮ ከኦሮሞ ልጆች ጋር ያዘጋጀው ኮንሰርት አለው። በኮንሰርቱ ላይ በዚህ ታላቅ ኮንሰርት ላይ መታደም አለበት። ኮንሰርቱ ሊያመልጠው አይገባም። ስለዚህ እስር ቤቱ ነፃ አውጥቶ ይህንን የተከበረ አርቲስት ኮንሰርቱን እንዲያዘጋጅ መፍቀድ አለበት፣ ጊዜውን ማሳለፍ የለበትም ሲል የአንዱዓለም ጎሳ ጠበቃ በሚችለው መልኩ ከፍርድ ቤት ጋር ሲከራከር እንደቆየ ሚዲያዎች ፍርዱን የተከታተሉ ጋዜጠኞች መዘገባቸው የሚታወስ ነው። ታዲያ ፍርድ ቤቱም ግራ ቀኙን በማየት ይህንን ኮንሰርት ውድቅ በማድረግ ፋሲካን በእስር ታሳልፋለህ፣ ምንም አይነት ኮንሰርት የለም ፍትህ ሳይኖር በማለት ፍትህ እንዳይጓደል በማድረግ ፍርድ ሰጥተው ብይን ሰጥተው ወደ መዝገብ ቤት እንደገባ ጉዳዩ የሚታወቅ ነው። በሌላ ቀጠሮ ተይዞለት ይሄ ያልተሳካለት የአንዱዓለም ጎሳ ጠበቃ በሌላ ቀጠሮ ደግሞ ሌላ አጀንዳ ይዞ መምጣቱ የሚታወቅ ነው። እሱም የቀነኒ ዲያሪ የቀነኒ ማስታወሻ በማለት ነው። ቀነኒ በዲያሪዋ ላይ ከአንዴም 4 ጊዜ ራሷን ለማጥፋት ሙከራ እንዳረገች በራሷ አንደበት ጽፋለች። ቀነኒ በራሷ ተነሳሽነት ነው ራሷን ያጠፋችው፣ ሰው እንዳትገደላት የሚያሳይ ነው። ስለዚህ አንዱዓለም ነፃ ነው በማለት በቀጠሮው ላይ ይዞ በመምጣት ሲሟገት እንደቆየ እና እሱም እንዳልተሳካለት በቀጠሮውን የታደሙት ጋዜጠኞች አሳውቀዋል። ጠበቃውም በራሱ አንደበት ዲያሪውን አግኝቻለሁ ግን ነፃ ሊያወጣው አልቻለም ብለዋል። ይህንን ዲያሪ በራሱ ፈፍርኮ ጽፎ ሊሆን ይችላል ወደ ፍርድ ቤት ይዞ አንዱዓለም ጎሳን ነፃ ያወጣዋል ለማለት የተነሳሳው። ይህ ጠበቃ አንዱዓለም ጎሳን ከስር ለማውጣት የማይፈነቀለው ድንጋይ እንደሌለ ለማየት ተችሏል። የቀነኒን ተመሳሳይ እጅ ጽሑፍ በማስመሰል ቀነኒ የጻፈችው ዲያሪዋን አገኘሁት፣ በመጨረሻም ራሷን ልታጠፋ ሞክራ ነበር፣ በሰው እጅ አልሞተችም በማለት ዳኞችን ለማሳመን ሲሞክር ዳኞች ደስ በሚል ሁኔታ ፍትህ እንዳይጓደል በድጋሚ በማለት ውድቅ አድርገውበታል። ፖሊስ በአንጻሩ 15 ቀናት ተሰጥቶኝ በቀጣይ ቀጠሮ እንገናኝ፣ ብዙ ማስረጃዎች እየመጡልኝ ነው፣ እነሱን አጣርቼ ይዤ የምመጣ ይሆናል፣ ፍርድ እንዳይጓደል ሲል ፍርድ ቤቱን ሲጠይቅ ፍርድ ቤቱም 15 ቀናት ጨምሮለት ውድቅ ሆኗል። ታዲያ ይህ ባለበት ሁኔታ ነው በዛሬው ቀን ይህ አስደሳች መረጃ የተሰማው። በአንዱዓለም ጎሳኤ የተያዙ ፎቶ ቪዲዮዎች እንደተያዙና ማስረጃውንም የሰጡ የቅርብ ሰዎች እንደሆኑና ይህ ማስረጃ ፖሊስ በግልጽ ባይናገረውም ማስረጃው ግን የፖሊስን ስራ አንድ እርምጃ የሚያቀልና የቀነኒን ገዳይ አነፍንፎና አስሶ ለማግኘት አንድ እርምጃ የሚያስኬድ ታላቅ መረጃ መሆኑን ፖሊስ ተናግሯል። በአንጻሩም ፖሊስ ወጥቶ መግለጫ ሊሰጥበት የቻለውና በደስታ አሁን ላይ ቢያንስ የእህታችን ነፍስ በሰላም ታርፋለች ሊል የቻለበት ምክንያት ጭብጥ መረጃ መያዙን ተከትሎ ነው። ታዲያ በየሚዲያው ላይ መረጃው ይህ ይሆናል የሚሉ የተለያዩ አሉባልታዎች ወይም ደግሞ ግምቶች ሲኖሩ እነሱ ግን ምንም አይነት ጭብጥ መረጃ ስለሌላቸው ወደ እናንተ ለማቅረብ አልቻልንም። ጉዳዩን አጣርተን በቀጣይ ወደ እናንተ ይዘን የምንመጣላችሁ አንገብጋቢ ሀገራዊ ወሳኝ ጉዳያችን ነው። ውድ አድማጮቻችን በመጨረሻም የቀነኒ ጉዳይ ወደ ማብቂያውና
ፍትህ ወደ ማግኘቱ ሊሄድ እንደሆነ ተመልክተናል። ያላችሁን ሐሳብ አስተያየት በኮሜንት መስጫው ላይ ያጋሩን። የእናንተስ ግምትና ሐሳብ አስተያየት ምን ይመስላል? እንዲሁም ይህ ቪዲዮ ለብዙዎች ተደራሽ እንዲሆን ላይክ አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ቪዲዮ እስከምንገናኝ ቸር ቆዩ።